ከግቢ ወጣ ነው ምግብ ይዤ እንጀራ ማለት ምግቡ አስጠልቷል ዛሬና ወደ አደቀር መንገዱ እስኪ ላሳያችሁ ውስጥ ለውስጥ ነው ቤት ጭስ መውጫ ከታች እየዘነበ ነው። ገብተናል። አይኖቹ ይጮሃሉ። የሉ መሰለኝ ውሾች ዝናብ ስለሚሆን አይ በለስ ውስጥ ምናምን ነው የሚሆኑት። ሲታይ በለሳችን በጊዜ ይወጣል ማለት ነው ዝናብ ከጣለ። የዛሬው በጣም አሪፍ ነበር ነው። ሹፉ በለሶቹ ያቸው አበባ እንትን ያለው ሹፉማ ሰው በቅርቡ ይወጣል። በትንሽ ወር ውስጥ በጥቂት ልግባ መጣዎች እዚህ ጋር ያች በለስ ቁጭ ወይ እዚህ አይሆንም። ዝናብ ሲጥል ለምን እንደሆነ አላውቅም። እሰጥሃለሁ በኋላ። አሁን ልብላ። አዲስ ዘግታ ነው የሚሆነው። በጊዜ ነው የምትዘጋው። በዘግቷል ያላልኳቸው እና ዝናብ ሲሆን እንግዲህ ነበር አካባቢያችን አሁን ደህና ሆኖ ነው። ሰሞኑን በትንሹ ነበረ፣ ዛሬ በጣም እየጣለ ነው። ላንኳኳና ልግባ እንግዲህ አደይ ውጪ አደይ ተሰራ መሰለኝ። እንዴት ናት የሰራቻት እቺ ገጠመታ ላይ ብቻ ባለፈው በድንጋይ ነበር። ሲያርም አይ ቲንክ ዝናብ እየገባባቸው ነው መሰለኝ። ከላይ በጣም መደራረብ አለብን ውሾቹ እዚህ እንዲያሩ፣ ካልሆነ ይሄድ እንትን ሊሉ ነው፣ ሌላ ቦታ ሊቀመጥ ነው። ብቻ ከድባ ውሃው በዛ በኩል ይመጣል ብያቸዋለሁ። እዚህ ጋር ይታቆራል ብዙ ጊዜና እዚህ እንዳይታቆር ወደ ታች እንዲሄድ ማድረግ አለብን። ከዛ እንትን ደግሞ አለ የሆነ መሰራት ያለበት የውሃ ጉድጓድ አለ፣ ግን አፈር አለበት ብያችሁ ነበር ቪዲዮ ላይ ከነገርኳችሁ እርግጠኛ አይደለም። ይይዛል አንዳንዴ እንደ ድሮ ባይሆን ቼክ ላድርገው እስኪ።
አፈር ሞልቷል። አይ ቲንክ አሳይቻችኋል። እዛች ስትሞላ ወደዛ ይፈሳል በመሀል የኛው በዛ አድርጎ ይዛል። እቺን እና ያቺኛዋን ትንሽ ውስጥ መጽዳት አለበት። ይሄ ግንድ ትዝ ይላችኋል። እስቲ ብቻ ማንሳት አልቻልኩም። ሰው እስኪመጣ እየጠበቅኩ ነው። የሆነ ወይ ለበዓል ታይም ምናምን ሲመጡ ወንዶቹ እናንቀሳቅሰዋለን። ለማንኛውም ጋይስ ዝናቡ እየባሰ ነውና ልግባ። በቀጣይ እንደምንገናኝ ተስፋ አደርጋለሁ። መቻችሁ ቻው። ጋይስ ከስንት ቆርቆራ በኋላ ነው ኦልሬዲ እሳት ተያይዟል ነው አምፖላችን ይችላል ለሁለት ቤት ለሁለት ክላስ